ዛሬ የምናየው እንግሊዘኛ ሲወራ በተደጋጋሚ የምንጠቀማቸውን 15 አነጋገሮችን ነው። እንግሊዘኛ ማውራት ከፈለጋችሁ እነዚህን አነጋገሮች ማወቅ የግድ ነው። በአማርኛ እያወራችሁ ራሱ እነዚህን አነጋገሮች በመሃል ጣል ብታደርጉ በቀላሉ የሰዎችን ትኩረት መሳብ ትችላላችሁ። አሁን ፎከስ አድርጋችሁ ተከታተሉ። መልሼ ስለምጠይቃችሁ ሁሉንም እንድትመልሱልኝ ይፈልጋል። grab a pen, take notes and try to read። በመጀመሪያ ማወቅ ያለባችሁ አነጋገር ኢቭን አማርኛ ላይ ራሱ ሲናገሩ ትሰማላችሁ። በነገራችን ላይ ማለት ስንፈልግ የምንጠቀመው ቃል by the way። ለምሳሌ በነገራችን ላይ ዳቦውን ገዝተሃል ማለት ስትፈልጉ by the way did you buy the bread? by the way did you buy the bread? በነገራችን ላይ ሱቁ ዝግ ነው ማለት ስትፈልጉ by the way the shop is closed። by the way the shop is closed ማለት ትችላላችሁ። by the way በነገራችን ላይ እንዳትረሱት። ሁለተኛው ማወቅ ያለባችሁ አነጋገር የሆነ ነገር ተናግራችሁ ማለቴ ስትሉ I mean ትላላችሁ። ማለቴ በኋላ መገናኘት እንችላለን ማለት ስትፈልጉ I mean we could meet later። I mean we could meet later። I mean we could meet later ማለት ይቻላል። ማለቴ ጃክ አልተሳሳተም ነበር ማለት ስትፈልጉ ደግሞ I mean Jack wasn't wrong ማለት ትችላላችሁ። ይሄ ሁለተኛው ነው I mean ማለቴ። ሶስተኛው ማወቅ ያለባችሁ ችግር የለውም ስትሉ ምን ትላላችሁ? no worries no worries። ለምሳሌ አረፈዳችሁን አለቃችሁ ላይ ሄዳችሁ sorry I'm late ስትሉት no worries ቢላችሁ ችግር የለውም ማለት ነው። እንደዚህ አይነት አለቃ ይስተና የሆነ ካፌ ገብታችሁ አስተናጋጁ ለእናንተ ለማድረስ ቶሎ ሲቻኮል ችግር የለውም ሰዓት አለን ማለት ስትፈልጉ no worries we have time no worries we have time ማለት ትችላላችሁ። አራተኛው መስማማት አለበት ስሜቱ ጥሩ ነው ለማለት ስትፈልጉ ምን ትላላችሁ? sounds good sounds good ጥሩ ነው 3 ሰዓት ላይ እንገናኝ ማለት ብትፈልጉ sounds good let's meet at 3 sounds good let's meet at 3 ማለት ትችላላችሁ። ጓደኛችሁ የሆነ ቦታ እንድትመጡ ነገራችሁና ጥሩ ነው እዛው እመጣለሁ ማለት ስትፈልጉ sounds good I will be there sounds good I will be there ማለት ትችላላችሁ። አምስተኛው በተደጋጋሚ ትሰሙታላችሁ። ይሄን እውነቱን ለመናገር ማለት ስትፈልጉ actually ይሉታል ነው ሲጠሩ actually ለምሳሌ እውነቱን ለመናገር ዛሬ ቀደም ብዬ ነው የጨረስኩት ማለት ብትፈልጉ actually I finished early today ማለት ትችላላችሁ። እውነቱን ለመናገር ፌቨን ነው ቀድማ የደወለች ማለት ስትፈልጉ actually ፌቨን called first ማለት ትችላላችሁ። እስካሁን 5 አይተናል እንዳትረሱ። እስካሁን ምን ይሸጠቃችሁ ችግር የለውም ስትሉ ምን ትላላችሁ? no worries ጥሩ ነው ስትሉ ተስማምታችሁ። sounds good በነገራችን ላይ ስትሉ by the way ማለቴ ስትሉ I mean እውነቱን ለመናገር ስትሉ actually በጣም አሪፍ ሁሉንም መልሳችኋል አይደል? ችግር የለውም። እሺ ቀጣይ ግን መልስ አለባችሁ። ስድስተኛ ላይ የምናየው ደግሞ ሐሳቢ ገብቶሻል ገብቷል ማለት ስንፈልግ you know what I mean ትላላችሁ። ለምሳሌ ትራፊክ ወስቶባችሁ ምናምን የምን ገብቷል የትራፊክ ምናምን ያስጠላል ማለት ብትፈልጉ the traffic was terrible you know what I mean ትላላችሁ። ጃክ ደንግጦ ነበር ተናዶ ነበር የሚለው ገብቷል ማለት ብትፈልጉ Jack was nervous you know what I mean ትላላችሁ ማለት ነው። ሰባተኛው ምክንያታዊ ነው ያስኬዳል ስትሉ ምን ትላላችሁ? that makes sense ምክንያታዊ ነው ያስኬዳል አሁን ተረዳው ማለት ብትፈልጉ that makes sense now I understand ማለት ትችላላችሁ። ምክንያታዊ ነው ፌቨን በደንብ ነው የገለጸችው ማለት ብትፈልጉ that makes sense ፌቨን explained well ማለት እንችላለን። ስምንተኛ ማወቅ ያለባችሁ ላስብበት ስትሉ let me think about it ላስብበት። ለምሳሌ ዛሬ ማታ ላስብበት ስትሉ let me think about it tonight ትላላችሁ። by the way tonight ማለት ዛሬ ማታ ማለት ነው። ዛሬ ጠዋት ቢሆን ደግሞ this morning ነው የምትሉ። ዛሬ ከሰዓት ስትሉስ this afternoon ነው የምትሉ። በዛውም እነዚህን ያዟቸው። የሆነ ነገር እንድታደርጉ ተጠይቃችሁ መጀመሪያ ላስብበት ስትሉ let me think about it first ትላላችሁ። መጀመሪያ ላስብበት ማለት ነው። ዘጠነኛው ማወቅ ያለባችሁ ደግሞ እንደ ሁኔታው ነው ማለት ስትፈልጉ ምን እንላለን? it depends ለምሳሌ እንደ አየሩ ሁኔታ ነው ስትሉ it depends on the weather ማለት ትችላላችሁ። እንደ ፌቨን ውሳኔ ነው ማለት ብትፈልጉ it depends on Feven's decision so እንደ ሁኔታው ነው ለማለት depends ትላላችሁ። አስረኛ ማወቅ ያለባችሁ ተው ችግር የለውም ለማለት never mind እሱ ጠቃሚ ነገር አይደለም ማለት ብትፈልጉ never mind it's not important ማለት ትችላላችሁ።
የሆነ ሰው እንደዚህ ከሆነ ምናምን ብሎ ሲያስጨንቃቸው ችግር የለውም ጃክ ፈቶታል ችግሩን ማለት ስትፈልጉ ኔቨር ማይንድ ጃክ ሶልቭድ ኢት፣ ኔቨር ማይንድ ጃክ ሶልቭድ ኢት፣ ቶ ጃክ ፈቶታል ማለት ነው። ሶ ቶ ለማለት ኔቨር ማይንድ እያላችሁ ተጠቀሙ። እሺ አሁን ሳትረሷት የፈጠነ ልጠይቃችሁ ነው። ሐሳቢ ገብተዋል ስትሉ ምን ትላላችሁ? you know what I mean? ምክንያታዊ ነው ያስኬዳል ስትሉ that makes sense ላስብበት ስትሉ let me think about it እንደ ሁኔታው ነው ስትሉ it depends ችግር የለውም ቶ ስትሉ never mind ሁሉን ከመለሳችሁት በጣም አሪፍ። አሁን 5 ብቻ ይቀሩናል። እንቀጥል። 11ኛው ማወቅ ያለባችሁ ደግሞ ቀስ በል ጊዜ ወሰድ ማለት ስትፈልጉ ምን ትላላችሁ? take your time ለምሳሌ ቀስ በል ጥልፍ ያስፈልጉ ማለት ስትፈልጉ take your time no rush ማለት ትችላላችሁ። ቀስ በል እሱ ትዕግስተኛ ነው ማለት ስትፈልጉ take your time he's patient ማለት ትችላላችሁ። 12ኛ እመልስልሃለሁ ስትሉ I'll get back to you ዛሬ ማታ እመልስልሃለሁ ማለት ስትፈልጉ I'll get back to you tonight በቅርቡ እመልስልሃለሁ ማለት ብትፈልጉ ደግሞ I'll get back to you soon ትላላችሁ። 13ኛ ጥሩ ሐሳብ ነው ማለት ስትፈልጉ good point ቅድም ጥሩ ነው ስትሉ ሳውንድስ ጉድ ብላችኋል ላይ ያ መስማማት ያለበት ነገር መሆኑን ያሳያል። ነገሩ መስማማት እንዳለው ነው የሚያሳየው። እዚህ ጋር ግን good point ስትሉ ጥሩ ሐሳብ ስትሉ ሐሳቡን ለማድነቅ ነው። እዚህ ጋር ዋነኛ ትኩረት ጥሩ ሐሳብ እንደሆነ ለመግለጽ ነው good point ካላችሁ። ለምሳሌ ጥሩ ሐሳብ እንደዛ አላሰብኩትም ነበር ማለት ስትፈልጉ good point I hadn't thought of that ማለት ትችላላችሁ። by the way ኦፍን ሲጠሯት ኦፍ ብቻ ከሆነች ኦፍ ከሆነ ደግሞ ዳብል ኤፍ ያለባት ነው ኦፍ። ጥሩ ሐሳብ ነው ስህተት ሞንታል ማለት ስትፈልጉ ደግሞ good point he agreed ማለት ትችላላችሁ። ሌላው ማወቅ ያለባችሁ አንጠፋፋ ማለት ስትፈልጉ keep in touch keep መጠበቅ ማለት touch በመነካካት መጠበቅ keep in touch። ለምሳሌ በዚህ ሳምንት እንገናኝ ማለት ከፈለጋችሁ keep in touch this week ትላላችሁ። በዚህ ሳምንት እንገናኝ ማለት ነው። ቴክስት አድርጋለታለች እንገናኝ ማለት ስትፈልጉ keep in touch she texted him ቴክስት አድርጋለታለች እንገናኝ ማለት ነው keep in touch። so keep in touch ማለት እንገናኝ አንጠፋፋ ማለት ነው። የመጨረሻው ማወቅ ያለባችሁ ንግግር እንደ ፍቃድ ነው ወይም ያንተ ውሳኔ ነው ማለት ስትፈልጉ it's up to you ትላላችሁ። ለምሳሌ እንደፈቀድ ሁለቱም ስራ አሪፍ ነው ማለት ብትፈልጉ it's up to you both work fine ማለት ይቻላል። መማር ይሻለኛል መስራት እያለ ሲወዳደር እንደፈቀድክ መማር መስራት እንችላለን ስትሉት it's up to you to learn or to work እንደፈቀድክ መማር ወይም ስራ መስራት ትችላለህ እያላችሁት። ኦልራይት አሁን ምን ያህል እንደምታስታውሱት እንገናኝ አንጠፋፋ ስትሉ ምን ትላላችሁ? keep in touch ጥሩ ሐሳብ ነው ስትሉ good point ቀስ በል ወይም ጊዜ ውሰድ ማለት ስትፈልጉ take your time እንደፈለክ ያንተ ውሳኔ ነው ስትሉ ደግሞ it's up to you እመልስልሃለሁ ማለት ስትፈልጉ እቺ ትጠፋችሁና I'll get back to you I will get back to you ትላላችሁ እመልስልሃለሁ ለማለት። ኢንትረስቲንግ። ከዚህ በኋላ አማርኛ እና እንግሊዘኛ ስትናገሩ እነዚህ 15 ወሳኝ ንግግሮች እንዳይዝጉ ጥቅም ላይ ዋሉ። ቪዲዮ እናንተ ላይክ እና ሰብስክራይብ እየጠበቀ ነው። Thanks for watching. Learn English with confidence. God bless Ethiopia.